ይህንን ሰውዬ ያስታወሳችሁት? ሳሙኤል ዘሚካኤል ይባላል። ታሪኩ የሚጀምረው 2002 ዓ.ም አካባቢ ነው። ባለታሪካችን በወቅቱ በሁሉም ሚዲያዎች፣ በራዲዮ፣ በጋዜጦች፣ መጽሔቶችና በአገሪቱ በወቅቱ ብቸኛ የቴሌቪዥን ጣቢያ በነበረው ኢቲቪ ጭምር እየቀረበ ምሁራዊ ትንታኔዎች ይሰጥ ነበር። ራሱን ዶክተር፣ ኢንጂነር፣ ዓለም አቀፍ የቢዝነስ አማካሪ ነኝ እያለም ያስተዋውቅ ነበር። በጊዜው በኢቲቪ ሲተላለፍ የነበረ የስራ ፈጠራ ውድድር ላይም ዳኛ በመሆን ይሰራ ነበር። የተለያዩ ዩኒቨርሲቲዎችም ተማሪዎቻቸውን እንዲያነቃቃላቸውና የስኬቱን ሚስጥር እንዲያካፍላቸው ይጋብዙት ነበር። መስሪያ ቤቶችም ሰራተኞቻቸውን እንዲያነቃቃላቸው ይጋብዙት ነበር። በእነዚያ ንግግሮቹ ብዙ ሳክሶች ይሰክስ ነበር። የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ እጅግ ከፍተኛ ማዕረግ ማለትም 4 በማምጣት እንደተመረቀ፣ ሁለተኛ ዲግሪውን አውስትራሊያ ሀገር ከሚገኘው ካንቤራ ዩኒቨርሲቲ አሁንም በከፍተኛ ማዕረግ 4 በማምጣት እንደተመረቀ፣ ዋንጫና የወርቅ ሜዳሊያ ከ$1 ሚሊዮን ጋር እንደተሸለመ ይናገር ነበር። ይህ በኋላ ስለሚጠቅም ያዟት። የዶክተሬት ዲግሪውን ደግሞ አሜሪካን ሀገር ከሚገኘው ሃርቫርድ ዩኒቨርሲቲ በተመሳሳይ መስክ እንደተመረቀ ይናገር ነበር። ሳሚ የትምህርት ስኬቱ ስላልበቃው ሌላ ከባድ ሳክስ መጨመር ጀመረ። እኛ የሰፈሬ ልጆች ያውቁኛል ስንል ሳሚ በወቅቱ የአሜሪካ ፕሬዝዳንት የነበረው ኦባማ የቅርብ አለቃዬና ጓደኛዬ ነው አለ። ቭላድሚር ፑቲን ጋር በቅርብ ሰርቻለሁ፣ ወዳጄ ነው። ብዙ ጊዜ የክሬምሊን ቤተ መንግስት ይጋብዘኛል ይል ነበር። አንዳንድ ሰዎች ቢጠራጠሩትም ውሸቱ የሚጋለጥ አይመስልም ነበር። ከዕለታት አንድ ቀን ግን ውሸቱን የሚያጋልጥ ነገር ተፈጠረ። ካንቤራ ዩኒቨርሲቲ የተማረና በአውስትራሊያ የሚኖር አንድ ሰው ሳሚ በኢቲቪ የሚሰክሰውን ሰምቶ ውሸቱን ደረሰበት። ሳሚ ተሸለምኩት ያለውን $1 ሚሊዮን ዩኒቨርሲቲው እንደማይሸልም ስለሚያውቅ ይህ ሰው ለዩኒቨርሲቲው ኢሜይል ጻፈ። ዩኒቨርሲቲውም ተማሪያቸው እንዳልሆነ ነገሩት። ሰውየውም ይህንን ለሸገር ራዲዮ ጋዜጠኛ ጥቆማ ሰጠ። የሸገር ሬዲዮ ጋዜጠኛ ሳሚን አለኝ የምትለውን የትምህርት ማስረጃ ይዘናና ራስን ተከላከል ብሎ እድል ቢሰጠውም ሳሚ ግን እሺ እመጣለሁ ብልም ይዞ ሊቀርብ አልቻለም። በዚህ መሃል ጋዜጠኛው አዲስ አበባ ዩኒቨርሲቲንም እዛ መማሩን እንዲያረጋግጡ ሲጠይቅ መማሩን የሚያሳይ ምንም መረጃ ሊገኝ አልቻለም። በዚያ ሰሞን ወሬ ሁሉ ስለ ሳሚ ማጭበርበር ነበር። ሳሚ ግን ለጠየቁት ሚዲያዎች ሁሉ እንዳልዋሸ ግግም ብሎ ይናገር ነበር። ግን ማንም ሊያምነው አልቻለም። ነገሩ እንደከረረበት ያወቀው ሳሚ ወደ ኬንያ ለመሰደድ መንገድ ላይ ያለ በፖሊሶች ተያዘ። በ2004 ዓ.ም በመንግስት ክስ ተመሰረተበት። ወንጀሉም ደግሞ ማጭበርበር ነበር። ሰዎችን በማታለል የውሸት ማዕረግ በመጠቀምና እምነትን በማጉደል ተከሰሰ። ፍርድ ቤቱም 3 ዓመት እስራት ቀጣው። የትላንቱ የፑቲን ጓደኛ በቪላ ቤት ሲንደላቀቅ የነበረ ሰው ቃሊቲ ወረደ። ከ3 ዓመቱም ውስጥ 2 ዓመቱን እስር ላይ አሳልፎ እንደተለቀቀ ይናገራል። ከእስር ከተፈታ በኋላ ስላለው ህይወቱ ግን ብዙ የሚታወቅ ነገር የለም። ከጥፋቱ ተምሮ ሰላማዊ ህይወት እየመራ ይሆናል ብዬ ተስፋ አደርጋለሁ። ውድ ተመልካቾች የዛሬ ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት።